ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የፋጢ አንዋር ዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? አለሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችሁም በያላችሁበት በያለንበት ያለ ረህመት ስነት አይለየን። አላህ ይጠብቀን፣ አላህ ይጠብቃችሁ። እና እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ስራ፣ ጤና፣ ህይወት፣ ቆይታ እንዴት ነው ከእናንተ ጋር? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትንሽ ድምፄ ጎርናን ነው ብሏል። ያው የሆነ ጎረምሳ እያጫወተኝ ነው መሰለኝ አላውቅም። እና ሰላም ናችሁ? ልኝ ደህና ናችሁ? ዛሬ በአንድ ጉዳይ መጥቻለሁ። በምንድን ነው የመጣሁት መሰላችሁ? በነገራችን ላይ ግን ቅድሚያ ያው አንድ ነገር ማለት ፈልጋለሁ። ከምንም በላይ አልሐምዱሊላህ ረቢል ዓለሚን እና ያው ዩቲዩቤን ለምትመለከቱ ለምትከታተሉ፣ ለምትሰጡኝ አስተያየት፣ ለምትሰጡኝ ማበረታታት ለሁላችሁም ከልብ አመሰግናለሁ። ሁላችሁንም ያው አሁንም አይለየን የምታደርጉት ላይክ፣ ሼር፣ ኮሜንት እና ለሁሉም ነገር ያው ይጠቅማል፣ ጠቃሚ ነው። እናንተ ኮሜንት ማድረጋችሁ፣ እናንተ ላይክ ስታደርጉ፣ እናንተ ቪዲዮውን ሙሉ እይታውን ስታዩ እና ደግሞ ሼር ስታደርጉ ያው ተጠቃሚ ነው የምሆነው ማለት ነው። ዩቲዩብ ባደገ ቁጥር ተጠቃሚ ነው የምሆነው እኔ እና ከልብ አመሰግናለሁ። አሁንም አይለየን ድጋፋችሁ ነው የምለው ማለት ነው። እና ከልብ በተለይ አንዲት እህት አለች። አንዲት እህቴ ከምንም በላይ በጣም ነው አመሰግነው። በጣም ነው ዩቲዩብ የምትከታተለው። በነገራችን ላይ ቪዲዮ ሳለቅ ስቆይ አረ ምን ሆነሽ ነው? በሰላም ነው ቪዲዮ ማለቂው? ዛሬ ቪዲዮ አሰሪም ይሄን ሳምንት ቪዲዮ አልሰራሽም ትለኛለች። እና የኔ ቆንጆ ዘንዬ ከልብ አመሰግናለሁ። ያው እንግዲህ ያው ዘኒ ስልሽ ታውቂዋለሽ እንግዲህ ያው ሁላችሁም ያው ትወዛገባላችሁ። ዜነባ ወይ ማናት ዘኒ ምናምን ወይ እና ያው ዘንዬ ከልብ አመሰግናለሁ ስለምሰጭኝ አስተያየት፣ ስለምትከታተይኝ፣ ብዙ ነገር ስለምታበረታችኝ ከልብ ነው አመሰግነው የኔ ቆንጆ። እና ይሄን ካልኳችሁ ዛሬ አንድ ነገር ልንገራችሁ። ይሄ ሰሞን ትንሽ ያዝ አድርጎኛል። እንደ አየሩም እየተቀያየረ ነው፣ እንደ ጉንፋን አይነት ነገር እንደዛ ነገር እና ይሄን ሰሞን ትንሽ ይሄን 2 ቀን በተለይ ግድግድ እያደረገኝ ነበረ። ያው አልሐምዱሊላህ ዛሬ በጣም ደህና ነኝ። ትላንትናና ከትላንት ወዲያ ኦቨር በጣም አሞኝ ነበር። ትላንትና ያው ትንሽ ለውጥ ነበረኝ። ዛሬ ግን አልሐምዱሊላህ ደህና ነኝ። ያው ድምፄን ያዝ ከማድረግና ጉሮሮዬን ከማመም ውጪ ማለት ነው። እና ከትላንትና ወዲያ በጣም አመመኝ። ጠዋት ስነሳ አሞኝ አደርኩኝ ማለት ነው። ራስ ምታት በቃ እንዲህ ነው ብዬ የምራመደው የነበረው አይኔን ሁሉ መግለጽ ከበደኝ። ቀና ማለት ሁሉ አቃተኝ። እና ጠዋት ለልጆቹ ተነስቼ ምናምን ነገር በቃ እንዴት እንትን ላድርግ ሲያናገሩ ይዝም መልስ መስጠት ሁሉ አቃተኝ። እና እንዳይቶ ደነገጡ። ወይ አሞሽ ነው ምናምን አሉኝ። አልኳቸው። ፓናዶል ደግሞ አጋጣሚ ቤት ውስጥ አልነበረም። ከዛ ሰውየውን ስትመጣ ፓናዶል ይዘን አልኩት። ከስራ ሲመጣ ሳይዝ መጣ። ከዛ ከመጣ በኋላ ወጣና ሂዶ ፓናዶል ይዞ መጣ ከመሸ። እና ፓናዶሉን ሲያመጣልኝ ተከፍቶ ከላዩ ላይ አንድ ፍሬ ተወጥቶበታል። ከዛ ይሄው ብሎ ሰጠኝ። እንዴ አልኩኝ። የተከፈተ ነው አልኩት። የተከፈተ ነው ስለው አሁን እኔ ነኝ ያወጥኩታል፣ እኔ ነኝ ከፍቼ ያወጥኩት ምናምን ሲለኝ እሺ አልኩኝና በጣም አሞኝ ስለነበረ 2ቷን ፍሬ ዋጥኩኝ። ተኛውኝ። አልሐምዱሊላህ ጠዋት ሰላም አደርኩኝ ማለት ነው። ከዛ ለካ እሱም አሞታል ሰውየው ጉንፋን ይዞታል። እና ከዛ ትላንትና ደግሞ ድጋሚ 2 አይነት መድኃኒት ይዞ መጣ። 2 አይነት መድኃኒት አመጣ። አንደኛው ይሄ ነው ማለት ነው። መደም እንዲታያችሁ ላቀርብላችሁ። ይሄኛው መድኃኒት ነው። ይሄ መድኃኒት ከዚህ በፊት በዚህ ሳይሆን በረዥሙ ሴትዮዬም ትውጠው ነበር እንዲህ ለጉንፋን ምናምን ብላ ቆንጆ ነው ብለን አንዴም እንደዚህ ለሆነች ልጅ ሰጣታለች። እኔንም ዋጭ ብለን አልውጥም ብያታለሁ። እንደዚህ አይነት መድኃኒት ከረሉ ተመሳሳይ ነው፣ ግን ይሄኛው ደግሞ አነሰብኝ። አልዋጥኩኝም የዛኔ ዋጭ ስትለኝ። እና አንደኛው ደግሞ የቱኛው መሰለህ? ይሄ ነው ሰው ያመጣ። አንዱ ይሄ ነው ማለት ነው። እና አምጥቶ ሲሰጠኝ ማታ ነው እነዚህ ሁለቱን ይዤ መጣሁ።
ሁለቱንም ሲያመጣቸው ከነዚህ ላይ አንዳንድ ተወጥቶበታል እና እንደዚህ በንጥል ነው ያመጣው፣ እንደዚህ ማለት ነው። ከዛ መጣና ይሄ ቆንጆ ነው ለጉንፋን ዋጭ ያለኝ፣ ዝም አልኩት፣ መልስም አልሰጠሁትም። አስቀምጠውና ሳየው ከሁለቱ ላይ አንዳንድ ተወጥቶለታል። እንዴ ከሰው ቤት ነው እንዴ? ከሰው ቤት ነው እንደ መድኃኒት ሰብስቦ የሚያመጣው? የቤት ውስጥ ሲያጣ ከሰው ቤት ወይ ሰብስቦ የሚያመጣው? በጣም ገረመኝና አልዋጥኩኝም። በነገራችን ላይ እኔ የፈለገ ቢያመኝ ፓናዶል የህመም ማስታገሻ ስለሆነ እና እሱ ችግር ስለሌለው እሱን ልወጥ እችላለሁ። እሱንም በጣም 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 ኦቨር ካመመኝ ከስንት አንዴ ፓናዶል ልወጥ እችላለሁ። ከዛ ባለፈ ግን አልወጥም መድኃኒት። በተለይ አመመኝ ብያቸው እነሱ አንስቶ የሚሰጡኝ መድኃኒት ይሄ መድኃኒት ቆንጆ ነው ጠጪ ብሎ የሚሰጡኝን መድኃኒት አልጠቀምም። የማውቀው ነገር ከሆነ ወስዳል፣ የማላውቀው ነገር ከሆነ ግን አልጠቀምም። ለምን ምን አይነት ሳይድ ኢፌክት እንደሚያመጣብኝ ስለማላውቅ፣ ስለዚህ አልወስድም። እና አሁን ብዙ ጊዜ እዚህ ቤት ጦርነታችን ይሄ ነው። መድኃኒት ስጭ ሲሰጡኝ አልወጥም። ምንድን ነው ማድረጉ? ሐኪም ቤት ሄዳለሁ። እረፍት አለኝ። በእረፍት ቀን ስወጣ ሐኪም ቤት ሄዳለሁ፣ እታያለሁ። ሐኪም ቤትም መድኃኒት የሚሰጥኝ ከሆነ ከሐኪም ቤት እቀበላለሁ፣ በዶክተር ትዕዛዝ እቀበላለሁ፣ ወስዳለሁ። ኦኬ። ያ መድኃኒት እኔ ጋር ካለ እንደዛችሁ አይነት ተመሳሳይ ህመም ካመመኝ ለራሴ የተሰጠኝ መድኃኒት ከሆነ ወስዷለሁ። ከዛ ባለፈ ግን ምንም አይነት መድኃኒት አልወስድም። እና ብዙ ጊዜ ምን አደርጋለሁ? ቫይታሚን ሲ እጠቀማለሁ። ቫይታሚን ሲ ኖርማል ነው። ይሄ ምንም መድኃኒትም ስላልሆነ ይሄንን በውሃ በግማሽ ሊትር ሃይላንድ ውስጥ አድርጌ እሱን እጠጣለሁ። ሁሌ ቀን በቀን አይደለም፣ አልፎ አልፎ ነው። ቫይታሚን ሲ አሪፍ ስለሆነ ብዙ ጊዜ ብዙ ቦታ ላይ በየሱፐር ማርኬት የሚሸጥ አይነት ነገር ስለሆነ ምንም ስለሆነ ይሄንን እጠቀማለሁ። እና ብዙዎቻችን ብዙ ጊዜ እንደዚህ መድኃኒት ሲሰጡን እንውጣለን። ሀተት ወተቱን ሰብስበው አምጥተው ይሰጣሉ። አሁን ለህፃን ልጅ ለ5 ዓመት ልጅ 4 ዓመት ልጅ የታዘዘ መድኃኒት እኔ የ30 ዓመት ሴትዮ አመመኝ ብል የህፃኑ መድኃኒት ቢሰጠኝ እንዴት ነው? ኦቨርዶዝ አድርጌ ነው የምወስደው ወይስ እሱ በሚወስደው ልክ ነው የምወስደው? ትልቁ ሰውዬው የ60 ዓመቱ ሰውዬው ለተሰጠው መድኃኒት ለእኔ ቢሰጠኝ አይሆንም። ወይም ህመሟ እንዳይደለም ይሁን በቃ ራሴን አመመኝ ወይ እንደዚህ ያደረገኝ እንዲያደረገኝ ስንላቸው እነሱ ቤታቸው ውስጥ ማሻላ ነው። ልክ እንደ ሩዝ ነው። ሩዝ እንኳን የዛን ያህል ያለ አይመስለኝም። መድኃኒት ያለውን ያህል በቤት በየአረቡ ቤት ሩዝም የዛን ያህሉ ያለ አይመስለኝም። እና ብዙዎቻችሁ ተጠንቀቁ። መድኃኒት ሲሰጣችሁ ዝም ብላችሁ አትዋጡ፣ ዝም ብላችሁ አትወሰዱ። በቃ አትዋጡ። እንዲሁም ይሄ መድኃኒት ምናምን ከምትወጡ ወላሂ ዝንጅብል አፍልታችሁ በሎሚና በማር አድርግና እሱን ጠጡ። ወተት በነጭ ሽንኩርት። ሲቀጥል ምንድነው? ጥቁር አዝሙድ ከምንም በላይ በቃ ከሞት ብቻ ነው ማያድ ነው የሚባልለት መድኃኒት ነው ጥቁር አዝሙድ። እሱን ትንሽዬ በውሃ አድርጋችሁ እንደ መድኃኒት መዋጥ አከተመ። ነጭ ሽንኩርት የምትወዱ ከሆነ ነጭ ሽንኩርት በደቃቁ ከትፋችሁ በማር ልውስ አድርጋችሁ እንደ መድኃኒት፣ አሊያም ደግሞ በባዶ በውሃ ብቻ አንዲት ማንኪያ የሻይ ማንኪያ ምትሆኑ እሷን መጠቀም። እኔ ብዙውን ጊዜ ዝንጅብል እጠጣለሁ። በጣም ከከፋ ምንድነው ጥቁር አዝሙድ። እንደውም እኔ አሁን ዛሬ ጠዋት እራሱ ትንሽ ራስ ምታት ነበረብኝ እና ጉሮሮዬን ስውጥ ያመኛል። ጥቁር አዝሙድ ዋጥኩበት እንደ መድኃኒት አድርጌ። ጥቁር አዝሙድ ትንሽ እየወሰድኩኝና ዋጥኩኝ፣ የተወሰነ ተኛሁኝ። ኖርማል አልሐምዱሊላህ። ወላሂ እንደዚህ አይነት መድኃኒቶች እነሱ ሰብስቦ የሚያመጡትን መድኃኒት አትጠቀሙ። ምን አይነት ችግር ሊያመጣብን እንደሚችል አናውቀውም። ስለዚህ መድኃኒት እንዳትወስዱ። በእርግጥ ይሄኛው መድኃኒት የጉንፋን ነው። ይሄኛው የጉንፋን ነው። ምንድነው ፍሎሪዶክስ ምናምን ነው የሚለው እና አትጠቀሙ። እኔ አልጠቀምም፣ ምንም አይነት መድኃኒት አልጠቀምም ከሐኪም ትዕዛዝ ውጪ። ስለዚህ እናንተም ማናችሁም ብትሆኑ ማናችንም መድኃኒት ዝም ብሎ አይወሰድም። ሀገር ውስጥም ሆነ ከሀገር ውጭም ያለ ነው ቢሆን ማለት ነው። ሐኪም ያልሰጠንን ሐኪም ያላዘዘልንን ነገር መጠቀም የለብንም። ያው ፓናዶል ችግር የለውም ለህመም ማስታገሻ። እሱም ሲበዛ ጥሩ አይደለም። ሳይበዛ የተወሰነ 2 ፍሬ 1 ፍሬ አይጎዳም። ያንን ነው የምመክራችሁ። በተረፈ ደግሞ ውሃ በደንብ ጠጡ። ቫይታሚን ሲ በየቤታችሁ ካለ ቫይታሚን ሲ ተጠቀሙ ነው የምለው። አሊያም ደግሞ
መግዛትም ይቻላል። ከፋርማሲ መግዛት ትችላላችሁ። ምንም ማለት ነው። የኔ ሴትዬ ብዙ ጊዜ ትገዛለች። ይሄ ቤት ውስጥ አለ። ጠጡ ነው የምትለን። እንደውም እሷ ጠጡ፣ ሁላችሁም ጠጡ ትለናለች፣ ቆንጆ ስለሆነ። ስለዚህ ይሄንን ተጠቀሙ። መድኃኒት ግን በፍጹም በምንም ታምር እነሱ ከቤት አንስተው የሚሰጧችሁን መድኃኒት አትጠቀሙ። ጉዳቱም ጥቅሙም አይታወቅም። ህመማችንን ብንታመም ይሻለናል። አሊያም ደግሞ ሐኪም ቤት ውሰዱን። በቃ መሄድ የምትችሉ እረፍት የምትወጡ ከሆናችሁ የመሄድ የምትችሉ ተነስታችሁ ሐኪም ቤት ሂዱ። በእረፍት ቀናችሁ አትጠብቁ ከነሱ። እኔ በፊት በጣም ጠብቅ ነበር ከነሱ። በሆነ ጊዜ በኋላ ግን አልጠብቅም። ኢንሹራንስ አለኝ። ኢንሹራንስን ይዤ እሄዳለሁ ሐኪም ቤት። በቃ ምናልባት ከፍተኛ ወጪ አወጣኝ ከተባለ ወይ 60 ወይ 70 ብር ባወጣ ነው። ያ ደግሞ ከጤና አይበልጥም። ስለዚህ ከምንም በላይ ለራስ ጊዜ ስጡ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ጠብቁ፣ ተጠንቀቁ። ያገኛችሁት መድኃኒት እንዳትውጡ። እንደዚህ አይነት መድኃኒት ከመዋጥ ምን ይላሉ አያቶቻችን እናቶቻችን? ዳማከሴዋን ጤና አዳሟን ጭቅጭቅ ባረግ ይሻላል ይባላል። እና ያው የሀበሻዋን የምናቃትን እሷን ጨቅጨቅ አድርገን ግጥም እሱ ያወጣናል። እና ውዶቼ ዛሬ መልእክቴ ይሄ ነው። ያገኛችሁትን መድኃኒት እንዳትወስዱ ተጠንቀቁ ነው የምለው። የምንወስዳቸው መድኃኒቶች እንወቃቸው። ሌላው ቢቀር በደንብ ማንበብ የምትችሉ ከሆናችሁ ያንን መድኃኒት ጎግል ማድረግ ትችላላችሁ። ለምን ይጠቅማል ይሄ መድኃኒት የምንድን ነው ብሎ ጎግል አድርጎ በጎግል እንትን አውቃችሁ አንብባችሁ መውሰድ ትችላላችሁ ማለት ነው እንጂ ያለበዛ ያገኘነውን መድኃኒት እነሱ አንስተው የሰጡትን መድኃኒት መውሰድ በኋላ ላይ ጉዳቱ ለኛ ነው። ለጊዜው ሊያስታግስልን ይችላል፣ ግን አይታወቅም፣ ጉዳት ሊኖረው ይችላል። እና ማንኛውንም መድኃኒት አትውሰዱ ነው የምላችሁ። በተረፈ በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ።